እግርሽን አሞሽ እንዳልሆነ ግን አውቃለሁ። ምን ለማለት ፈልገህ ነው? ታዩ ባትነግሪኝም ችግር የለም፣ ግን አንድ ነገር ልንገርሽ። አንዳንድ ያልተነገሩ እውነቶች ከውሸት አይቆጠሩም። አልገባኝም። ሁሉንም ነገር እነግርሻለሁ፣ ግን ደግሞ እምልሽን ነገር መስማት አለብሽ። ታዩ እንደው ይሄ ቤት ለእኛ አይሆንም እንውጣ ስልሽ ምንም ልትሰሚኝ አልቻልሽ። የማይሆን ነገር አታውራ ዳግም። ምን ሆነ ነው? ከቤት ወዴት ትሄዳለህ? ቤቴ አንቺ ያለሽበት ነው። ምን እየተረዳኸኝ አይደለም? እወድሻለሁ። ሰምተሽኝ? እወድሻለሁ። ምንም ልልህ አልችልም። እባክህ በቃ ተወኝ። እኔ አሁን በጣም ለራሴ አሞኛል። ልትሄድ ትችላለህ? እሺ ነው። አሁንማ ሁሉ ነገር በግላጭ አደረከው በቃ አይደል? እማዬ የማትረጂኝ ከሆነ አትጠይቂ። ኧረ እባክህ ትንሽ አፈርበ። አባትህ በአንተ ምክንያት ደም ግፊቱ ተነሳበት። አሁን ደግሞ ካልሞተ ነው ወይስ ምንድነው? ቅድ ምንድነው? አንተ ግን የሞተ ሰው እኮ እረፍቱ ነው፣ ያውም ከዚህ ቤት። እኔም በበሽታ ልገለኝ ትችላለህ፣ እሱ ግን ገሎ ነው የሚሞተው። አንተ ብትቀበርና ብትሞት ነው የሚሻለው፣ ቢቀብርህ ነው የሚሻለው። ጨረሽ? አንተ በቃ ልጅ ጠገብክ ማለት ነው። በቃ ሰው ሚሊዮን ወይ ወላጅ ሚሊዮን ነገር አሰማ ማለት ነው። ምንድነው እንደዚህ አሁን አንተ ውጥርጥር ያደረገ? ከኩጊያ ጋር ኩጎቹ ጋር ትልም እዚህ የሚያርመጣምጠ አይደብርህም? አንተ ወጣት አይደለ? ደነዝ ከብት አንቺ ለምን ተፍጽብኝ መድረሻ ልጅ ነይታ ነው ልጅ ይትፋሻው ኡፍ ምን አለ ሲታይ ደረቅ ለእንጂ ዙሪ። ቆይ ለምንድን ነው የሚለቀሽ ማትወጪ? እስካሁን እንግዲህ ብዙ ነገር እያደረግሽ ነው። አንቺ ግን አልወጣም ብለሽ ድርቅ ብለሻል። እኔ እኮ በሰላም እንድትወጪ በጣም ብዙ ጊዜ ነግሬሻለሁ። አንቺ ግን እኔ በሰላም አልወጣም፣ ከፈለጋችሁ ሬሴን እየጎተታችሁ አውጡት እያልሽ ነው። ታዲያ የሚያዋጣሽ ይመስልሻል? ችግር የለውም እንደፈለግሽ በይኝ። እኔ አሁን ምንም አልልሽም ብለኝ። ድሮስ ምን ልትያምሮሽ ነበር? ስሚ እኔማ እኮ በግድያ ወንጀል ከሰሽሽ እስር ቤት እንድትበሰብሽ ይላረግሽ ነበር። ግን ምን ዋጋ አለው? አባቴ ደርሶ አትርፎሻል። የፈለገ ነገር ግን ቢሆን ከኔ ብሌን ማንም ሰው አያመልጥም። እሺ አሁንም ቢሆን እጄ ላይ ነሽ። እንደፈለግ ካርጌ እጫወትብሻለሁ። አሁን ምን እንደማደርግ ልንገርሽ? ከዚህ ቤት መንቅር ያስወጣሽና ከፈለግኩ ለማኝ፣ ካልሆነ ደግሞ ጎዳና ተዳዳሪ ያደርግሻለሁ። ይሄስ ይሻላል? እሺ በቃ ተይኝ። እንዴ በቃ እኔ ስራዬን ልስራበት። ምንድን ነው ያልሽው? እንጂ ተይኝ። እኔም ብሌን ነው አንቺ ተይኝ የምትይኝ? ኧረ ሀና በጣም ተናነቀናል ማለት ነው። ለማንኛውም ስል 2 ቀን ብቻ አስችኝ። በዚህ 2 ቀን ውስጥ ከዚህ ቤት መንቅሬ ነው ማስወጣሽ። ደግሞ ስትወጪ እንደዚሁ በቀላሉ አይደለም የምትወጪው። በሰራሽው ስራ አንገትሽን ደፍተሽ ተዋርደሽ ነው የምትወጪው። አውቃለሁ በእርግጥ ምንም አልሰራሽም። ሁሉ
ሁሉንም ነገር እኔ እንደምሰራ አውቃለሁ። ቢሆንም ግን እኔ የምፈልገው ነገር እስከወሰድሽብኝ ድረስ አንቺ የምትፈልጊውንም ነገር እነሳሻለሁ። ተግባባን? እስቲ እንዴት ነው? ቀና ሀና ቀና። እስቲ ቀና በይ፣ ቀና በይ። ስሚ አይሻል? እኔንም እንደዚህ ቅጥል ብግን ነው እሺ የምታረጊኝ? እንግዲህ ይህንን ስቃይ ችዬ እኖራለሁ ካልሽ መኖር ትችላለሽ። እንደኔ ግን ብዙ ምትሽ አይመስለኝም። ስለዚህ ብዙ ሳትጎጂ ይህን ቤት ለቃሽ ውልቅ ማለት ነው የሚሻለው። ተግባባን? ሀናም ትሄዳለች፣ ብሌናም እዚያ አለች። አንቺ ለምን አፍሽን አትዘጊም? አንተ ራስህ ዝጋ ወሬኛ። ጥልቅ አትበል ዝም ብለህ ጥልቅ ብዬ በጣም ጠግበሃል አንተማ። ቆይ አስተካክልሃለሁ። ወይ ከፍዬ እንኳን ደህና መጣሁ። የእኔ ውድ እንዴት ነህ? እግዚአብሔር ይመስገን። ቡና ላይ መጣህ? ጥሩ ነው። ሀና አበቃሽ። በዛሬው ቀን በቤተሰባችን ውስጥ የተፈጠረው ችግር ምን ያክል የልጆች አስተዳደግ ላይ የተሳሳትን እንደነበርና የተረዳውበት ቀን። ግን ያም ሆኖ ሀና ልጅን መማታት አልነበረብሽም። ወደፊትም ላተስማሙ ስለምትችሉ ከዚህ ቤት እንድትሰናበች ወስኛለሁ እና መልካም እድል እንዲገጥምሽ እመኛለሁ። ጎሽ ክንፍዬ፣ እኔም እኮ እንደዛ ነው ያሰብኩት። ያው ካንተ ይምጣ ብዬ እንጂ። አባዬ መጀመሪያ ምን አለ የእሷን እውነት ብትሰማ። አንተ ዝም በል። አንተ ይህንን የመናገር ሞራል የለህም እኮ። መጀመሪያ ሰማት እኮ ነው ያልኩህ። አንተ ለምን ዝም አትልም? እሱ እየተናገረ እኮ ነው። እሱ መሰለኝ አባወራው አንተ ነህ። እንዴት አይነት ጉድ ነው ባካቸው። ሀና ነገ ከነገ ወዲያ አሳፍርሻለሁ። እስከዛ የምትገዣዥው ነገር ካለ መግዛት ትችላለሽ። ጨርሻለሁ። ዘፈኑ ቦታውን ሲያገኝ የዘገየንበት አይደለም ብለን ቻው ቻው የኔ ፍቅር ቻው ለሚባል እንግዲህ ቻው ቻው ሄድ ዝፈንላት ቻው ቻው ማለት ገንጃጃ ሰራላቸው ተናግረን ነበር። የት ነው ምና አይ ማም አንቺ ቀጥ እዚህ ጋር ተቀመጥ። እንጃ ማም ሂድ እንሂድ። እኔ ግን በጣም ደስ ብሎኛል። እኔ ራሴ በቃ የኔና የዳጊ መጨረሻ የሆነ ማለት ነው። ዓለም ለካ ለክፉዎች ናት። እኔ ግን በዚህ ሁሉ ነገር ውስጥ ሆኜ እንኳን የትዬን ጉድ አላወጣው። ብሌን የፍቅር አምላክ ይይልሽ። እኔ ሌላ ምን እልሻለሁ?
ዳጊ ተወኝ። ምን ያህል እንደምወድሽ ግን ታውቂያለሽ አይደል? እኔም እወድሃለሁ፣ ግን ከዚህ ቤት መሄድ አለብኝ። አንዬ በቃ ተያይዘን እንጥፋ። ዳግም እባክህ እባክህ ተረዳኝ። ትንሽ ጊዜ ብቻ እኮ ነው። በዛ ላይ ደግሞ አባዬን አሁን ጊዜ ብቻ ነው የምፈልገው። ሁሉንም ነገር አስረዳዋለሁ። አንድ እድል ብቻ ስጭኝ እባክሽ። እንደምታስበው አይደለም። በቃ ይሄ ነገር የሚሆን አይደለም። የኔና አንቺ ፍቅርስ? የኔና አንቺ ፍቅርስ? እኔና አንቺ እኮ ተራ የመንደር ፍቅር አይደለም ያለን፣ የበዛብህና የሰብለ ወንጌል ፍቅር ነው ያለን። ፍቅር እስከ መቃብር አይደል እንዴ ያልሽ? እድል ብቻ ትንሽዬ ክፍተት እስካገኝ ብቻ ጠብቂ። አባዬን ሁሉን ነገር አሳምነዋለሁ። እባክሽ አባ ሰሞኑን የማውቀው ይህ አባት አይደለም። በጣም ተለውጠሃል አባ። ሀናን እኮ አንዴ ብትሰማት ሁሉ ነገር ይቀየራል። አንተ ያሳደግከን ለእውነት እንድንቆም አይደለም አባ። አንዴ እንኳን ብትሰማት እኮ ምን አይነት እውነት እንደያዘች እኮ ትረዳለህ። አንዴ እንኳን አዳምጣት አባ። እባክህን አባ። እኔ አንተን የሚያስከፋ አንድም ነገር አላደረጉኝም። አሎሽ ሀናን ወድጃታለሁ፣ ግን ደግሞ ብሌን ያለችው ነገር አንዱንም አላደረጉኝም አባ። እኔ ምንም አልልም። ሀናን ብቻ ጆሮ ሰጥተህ ስማት። እርግጠኛ ነኝ ታተርፍበታለህ አባ። እባክህን አባ አዳምጣት። ማዳመጥ ብቻ። ከዛ በኋላ ሁሉን ነገር ራስህ ትፈርዳለህ። እባክህ ልለምንህ አባ፣ ተለመነኝ እባክህ አባ። አባ እኔ አይደለኋትም። ከመውጣቴ በፊት እያንዳንዷን ነገር ለጋሼ አፍረጥጬ ተናግሬ ነው የምወጣው። አዎ እንደዚህማ እንደ ዕቃ ተወርብሬ አልወጣም። እንደዚህም ተዋርጂም አልወጣም። ሁሉንም ነገር የማውቀውን እያንዳንዱን ነገር ተናግሬ እወጣለሁ። የመጣ ይመጣል።
እንደዚህ አትሁኝ እባክሽ። ሁሉን ነገር ለማስተካከል ሞክራለሁ። ያንቺ እንደዚህ መሆን ተስፋ ያስቆርጠኛል። እባክሽ ተስፋ አትቁርጭ። ዝም ብሎ ውስጤ ድክም ድክም ይላል። በዚህ በደረስ ነው። ሄይ ኧረ እባክሽ ፈጠን አድርገሽ አምጪ። ሀኒቾ ዋ አንቺ አመዳ ልትባረሪ መሆኑን ስታቂ ምግቡ እንደዚህ በንቀት ነው የምትሰጪኝ? አክብራሽ ስጭኝ እንጂ እናቱ። ልውጣላችሁ አይደል እንዴ? ምን ሆናችሁ ነው? ቢያንስ አንድ ቀን እንኳን በሰላም ብታውሉኝ ምን አለበት? መቼም የኛ ቤት ሽሮ አጠግቦ የለም። እንደዚህ መናገር ጀመርሽ አንቺ? ቆይ ለዚህ ቻቅብሽ ነበር እንዴ እንደዚህ ውጥር ስትይ ነበር? እካካ ደሃ ገረድ። ኧረ ከገረድም አይነት አለው። ይቺ ውዳቂ አንቺም ሰው ሆነሽ ደግሞ ልጄ ላይ ፊት ትያለሽ አይደል? ደፋር ካካ። ሌላ ወሬ አልፈልግም። አሁን እቺ ነገር ትጎርሻታለሽ። ነግረሽ በቃኝ። ነግረሽ ቁጭ በይ። ነግረሽ እኮ ነበረ ልጅቷ ጠግባለች ብዬ ወይ ሞያ ያላት ያቦካችሁን አጉርሻት ለራሷ። ነግረሽ ሆዳ ትላለች። ደፋር እንዴ አፍራባሽ ታች ነች ከዚህ ታስጠላ። አንቺልኝ ነካኝ። በትህትና ኖ በስርዓት እንዲያርጊ። ቴንክ ዩ ቢንጂ ሀኒቾ ገረዳ ኬክ ሻል እኔ ለቴን ሳከብር በኬክ ነበር የሚደረግልኝ። እሷ ላይ ደግሞ ፈርፈሪና አይነት አንድ ኤርትራ ዘፈን ነው ሄለን መለስ ምናምን የምትባል ነገር ቆይ ሰርች አድርጌ ያሰማሻለሁ። ፈርፈር ፈርፈርቺ ውዳቂ ታይት በቃ ሂጂ ከአይናችን ራቂ። እኔ እኮ ሂጂ አላልኩሽም ሀና? ሂጂ ስልሽ ብቻ ነው መሄድ የምትችይው። እሷ ሂጂ አለችኝ እኮ እኔ በቃ ተውኝ። አንቺ እሷ ሂጂ ብትልሽም እኮ እኔ አላልኩሽም አይደለ እንዴ? ሁለታችንም ሂጂ ስንልሽ ነው መሄድ የምትችይው። እሺ ሂጂ ስልሽ ትሄጃለሽ፣ ነይ ስልሽ ደግሞ ትመጫለሽ። አንቀጭ ሀኒቾ እኔ የምልሽ አንዴ ታዲያ ህይወት እንዴት ነው? እየተመቸሽ ነው? እንዴት ነው? እንዴት ይስብሻል? ላይፍ እንዴት ነው? በቃም አዛባ ማም ውስጤ ድክም አለኝ አላልኩሽም? አሁን ደግሞ ውስጤ ረሃ ነው። ይቺ በምን ብትያት ይቺ ከዚህ ፍለቀቅ የላት ምንም ግን ምን ሆነ ነው እንጃ። እኔ ምን እንደተከለች እዚህ እኮ ግራ ገባኝ። እስማ ነይ በቃ ማም ችላላክ። እሺ ብሌን ለምንድን ነው የማታይኝ ግን? እኔ ምን አደረግኩ? እኔ እኮ ታገዛ ሳይ ላዝናና ብዬ ነው። ልጨፍርልክ እንዴ? እሺ ልስፈንልህ? እንደሚያወራኝ ሀዘን ላይ ነው እሱ። አንድ ገረድ ሄደሽ መጣች። ለምን ብለህ ነው የምታዝነው? ስራትሽን ብትይዥ ይሻልሻል።
እንዳይደበደበን ማለት ድሮም ክብር አይወድልህም። የራስ ጉዳይ። አባቢ እንደምን ዋላችሁ? መጣ እንዴ? እንዴት ዋልክ? ሰላም ዋልክ? ወጣክፈኝም አጭበርባሪዎች ነገር። እስኪ ምግብ አቀራብ ልጆች፣ ምን ፈዘዛችሁ? ተነሱ እስኪ። መጣ ማሚ። ምን ነው ዛሬ ያለ ወትሯችሁን ክምካቤ ያበዛችሁ? ዛሬ ብሌንዬ ቆንጆ ምግብ ነው የሰራችው። የኔ ቆንጅዬ ልጅ ሀና የለችም እንዴ? አባቢ ቆንጆ ምግብ ሰርቼ ይላለሁ። ዛሬ ደግሞ የኔ ማራሽ ምቀምዛ ናታጠብ እንክብካቤ ያበዝተሻል። አባት አይደለ እንዴ? እሺ ተባረኪልኝ የኔ ልጅ። አሜን። አባ እንዴ ሌላ ምርቃት የለም እንዴ? እደጊ ተመንደጊ ጥሩ ወንድም